በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናት ባለቤት የፍጥረት ሁሉ ጌታ የሆነ ባሕርይ እግዚአብሔር ሆይ እችን ዕለትና እችን ሰዓት ባርከህ ቀድሰህ በቅድስና አደባባይ እንድናመልክህ እንድናከብርህ ደግሞ ቅዱስ ቃልህን እንድንማማር በታላቅ መቅደስህ ስላገናኘህን ጌታ ሆይ ከምድር እስከ አርያም ለዘላለም የከበረና የተመሰገነ ይሁን። የተከበሩ አባታችን ብፁዕ አቡነ ኤልያስ የስካንዲኔቪያንና የግሪክ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ፊልጶስ የፔንሲልቫኒያ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ኃይል ተስፋዬ የደብሩ ዋና አስተዳዳሪ፣ ክቡር መላከ ሰላም ጥዑመ ልሳን የደብሩ ምክትል አስተዳዳሪ፣ ሊቀ ኃይላት ፍሬ ሰው የደብሩ የስብከተ ወንጌል ኃላፊ፣ እንዲሁም መጋቤ ስብሐት መጋቤ ምስጢር ስብሐት የደብሩ ሰባኪ ወንጌል፣ አይንተ እግዚአብሔር ካህናት፣ ላይቃነ ምስጢር ዲያቆናት፣ አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁ በወደደን ባከበረን እስከ መቃብርም ድረስ ከአእምሮ በላይ በሆነ ጥልቅ ፍቅር ባፈቀረን በክርስቶስ ኢየሱስ ፍጹም የሰላምታ ቃል እንደምን ሰነበታችሁ? አሜን። እችን ዕለት እችን ታላቅ ሰዓት ባርኮ ቀድሶ ዳግም ለምስጋና የእኛን ኃጢአት ሳይሆን በቀራንዮ ላይ የፈሰሰልንን የልጁ የኢየሱስ ክርስቶስን ደም ተመልክቶ ሌላ እድል፣ ሌላ የበረከት ቀን፣ ሌላ የመጽናናት ዘመን የሰጠን እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ዛሬ እንደ እግዚአብሔር በጎ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የሚገኘው ቃል ተቤዥቼሃለሁና አትፍራ፣ በእሳት ውስጥ ባለፍክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል እግዚአብሔር። ልብ በሉ ወገኖቼ፣ ይህንን ርዕስ መነሻ አድርገን ስንማማር የትምህርታችን መሰረታዊ ዓላማ የሚያተኩረው ሰለስቱ ደቂቅ ከእሳት እንደዳኑ ዛሬ እኛ ከዘመናችን እሳት እንዴት ነው የምንድነው የሚለውን ለማየት ነው። በእሳት ውስጥ ባለፍ ጊዜ አትቃጠልም ያለ ጌታ እነሱን ከእሳት ላንቃ መልአኩ ልኮ እንዳዳናቸው ዛሬ ለእኛም መልአኩ መጥቶ በሕይወታችን በሀገራችን ካለው እሳት እንዲታደገን ከእኛ ምን ይጠበቃል የሚለውን በስፋት እናያለን። ደግሞም በዚሁ ርዕስ ውስጥ እግዚአብሔር በአዲስ ኪዳን በልጁ በኢየሱስ ክርስቶስ ማዳን ስለተቤዠንና ከእሳት ከዘላለም ፍርድ እንዴት እንዳዳነን በዓሉን ከዛው ጋር እየይዘን እንመለከታለን። ጌታ መንፈስ ቅዱስ ለእኔ ለባሪያ ቃልህን እንዳስተላልፍ ተናጋሪ አንደበት ለሕዝቡም ሰሚ ጆሮ አስተዋይ ልቦና እንድትሰጥ ቅዱስ ፈቃደ ይሁን። ወገኖቼ፣ አባቶቼ ሊቃውንት ጳጳሳት ባሉበት እኔ ቆሜ መናገሬ እጅግ ይከብደኛል። ግን መታዘዝ ስላለብኝ ነው የቆምኩትና ቃሉ የእግዚአብሔር ስለሆነ ሁላችንም ለቃሉ ክብር ሰጥተን እንድንሰማ ጌታ መንፈስ ቅዱስ ሁላችንን ይርዳል። የሚገርማችሁ ወገኖቼ፣ ዛሬ የሰለስቱ ደቂቅን በዓል ከእሳት ላንቃ መውጣታቸውን ስናከብር እንዲሁ አይደለም። ከእሳት የዳኑት እግዚአብሔር የተደሰተበት ሕይወት ነበራቸው። በእነሱ ሕይወት ውስጥ እግዚአብሔር የከበረ ስፍራ ነበረው።
ታሪካቸውን ከመጀመሪያ ስንመለከት በምርኮ ነው ከኢየሩሳሌም ወደ ዛሬዋ ኢራቅ ወደ ባቢሎን ተማርከው የሄዱት ይላል። ናቡከደነጾር በነገሰ በመጀመሪያው ዓመት ከኢራቅ ተነስቶ ኢየሩሳሌምን ሄዶ ከበባት። ኢዮአቄም በነገሰ በ3ኛው ዓመት ይላል መጽሐፍ ቅዱስ ተሚታታ በይሁዳ ነግሶ የነበረው ኢዮአቄም አገር ሰላም ነው ብሎ ተረጋግቶ ተቀምጦ ሳለ ያ የአሕዛብ ንጉሥ ናቡከደነጾር ኢየሩሳሌምን ሄዶ ከበባት። ቤተ መንግስቱንና ቤተ ክህነቱን ሁሉ በዘበዘ። ህዝቡንም ለባርነት በግዞት ወሰዳቸው ይላል ወደ ባቢሎን። እግዚአብሔር ከእንዲህ አይነት ስደት ሁላችንን ይስቁለን። ስደት ክፉ ነው፣ ያዋርዳል። ስደት ክፉ ነው፣ ማንነትን ያስጠላል። ክብርን፣ ታላቅነትን፣ ከፍታን ያስነጥቃል። የሰው ህይወት ይላል በምድር ላይ ብርቱ ሰልፍ ነው። ኢዮብ ምዕራፍ 7 ቁጥር 1 ላይ ብርቱ ሰልፍ ነው። ስደት ሲጨመርበት እጅግ ከባድ ነው። በሀገራችን መጠን በሰው ምድር ላይ እንዴት ባለ ህይወት ውስጥ እንዳለን ብዙዎቻችሁ ታውቁታላችሁ። እስራኤላውያን ወደ ባቢሎን በምርኮ ሄዱ። ሌላውን ባሪያ አድርጎ እንጨት እያስፈለጠ ጭቃ እያስረገጠ ረግጦ ይገዛቸው ጀመረ ናቡከደነጾር። ከህዝቡ መካከል ግን ወጣቶችን ምረጡልኛል፣ ጥበብና እውቀት የተሞሉ አስተዋይ የሆኑ በፊቴ ሞገስን ሊያተርፉ የሚችሉ ወጣቶችን መርጣችሁ አምጡልኛል። በዚህ ሰዓት ነበረ አናንያ፣ አዛርያ፣ ሚሳኤል ዳንኤልን መርጠው ለንጉሱ ሰጡ። ወገኖቼ ልብ በሉ። የእነዚህ ሰዎች ህይወት እዚህ ጋር ነበረ ማንነታቸው እየተፈተነ የመጣው። ከዛሬ ጀምሮ ስማቸውን ለውጬዋለሁ አለ ዳንኤል። ከእንግዲህ ብልጣሶር ብያለሁ። አናንያ፣ ሚሳኤል፣ አዛርያ፣ ሲድራቅ፣ ሚሳቅ፣ አብደናጎ ብያቸዋለሁ። ከእንግዲህ የሀገሬን ባህል ባህላችሁ አድርጉ፣ የኔን እምነት እምነታችሁ አድርጉ፣ እኔ በሚሄድበት መንገድ ሁሉ ተከተሉ። የድሮ ማንነታችሁን እርሱ፣ በአዲስ ማንነት ራሳችሁን ቀይሩ ብሎ ንጉሱ ትእዛዝ ሰጣቸው። የከለዳውያንን ቋንቋና የአስተዳደር ስርዓት እንዲያጠኑ ለአለቆቹ አሳልፎ ሰጡ። ልብ በሉ ወገኖቼ፣ እነዚህ ወጣቶች ማንነታቸውን እንዲቀይሩ ነበር ጥያቄ የቀረበው። አልቀየሩም። ስማቸውን ቢለውጡም ልባቸው አልተለወጠም። የአብርሃም ልጆች፣ የይስሐቅ የያዕቆብ ልጆች ናቸው። ንጉሱ የሚከተለውን እንግዳ አማልክት ለመከተል አልፈቀዱም። ወደ ትምህርት ገበታም ሲያስገቧቸው በጾም በጸሎት፣ ሌሎቹ ስብ እየታረደላቸው ወይን እየጠጡ ትምህርት ሲማሩ፣ እነሱ ግን ጥሬ እየቆረጠሙ ሕግ ያጠኑ ነበር። ሄደ ወገኖቼ፣ ከእሳት ተረፉ ስንል ይሄን ታሪካቸውን መርሳት የለብንም። አናንያ፣ አዛርያ፣ ሚሳኤልን ቅዱስ ገብርኤል አዳናቸው ስንል ሊያድናቸው የቻለው ምን አይነት ህይወት ነበራቸው የሚለውን በጣም ልናስተውለው ይገባል። ዛሬ ለምንድን ነው ወገኖቼ ከእሳት መዳን ያልቻልነው? ኑሮ እሳት ሆኗል። የበሽታ እሳት ከቦናል። ብዙ የነገር እሳት በዙሪያችን ተጭሯል። ተቃጠልኩኝ የማይል ማንም የለም። ከእሳት መዳን የምንችለው ምን አይነት ህይወት ቢኖረን ነው ወገኖቼ? አናንያ፣ አዛርያ፣ ሚሳኤል በባዕድ ሀገር በተመቻቸ ቤተ መንግስት ውስጥ ተቀምጠው፣ እነሱ ግን በቅድስና ሃይማኖታቸውን፣ ምግባራቸውን፣ ማንነታቸውን የጠበቁ ሰዎች ነበሩ። ይሄ ነው ለመዳናቸው ምክንያት ሆናቸው። ወገኖቼ ዛሬ እኛ ኢትዮጵያውያን በስደት በመጣንበት ሀገር ላይ የአባቶቻችንን ባህል፣ ኢትዮጵያዊ ትውፊታችንን ልጆቻችን ይዘው እንዳያድጉ በአንድም በሌላ ብዙ የሚፈትነን ነገር አለ። ዛሬ
ብዙ በዲያስፖራው ማህበረሰብ ውስጥ ወላጆች የሚጨነቁባቸው ብዙ ነገሮች አሉ። ልጆቻችን እኛን መምሰል አልቻሉም። በተመሳሳይ ጾታ ጋብቻ ትምህርት አይምሯቸው ነቅሷል። የክፉ ሰዎችን ባህላቸው አድርገዋል። ኢትዮጵያዊ ክብራቸውን ጥለዋል እያሉ የሚጨነቁ ብዙ እናቶች አሉ። ወገኖች ያደራችሁን እንደ አናንያ አዛርያ ሚሳኤል ክብራችን ተጠብቆ እንዲኖር እግዚአብሔር ከመከራ እንዲያድነን ልጆቻችሁን ወደ ቤተ መቅደስ አምጧቸው። መጽሐፍ ቅዱስ እንዲህ ይላል፣ ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ገለል አይልም ይላል። ምሳሌ 22:6 ልጅን በሚሄድበት መንገድ ምራው። ቢያረጅም ቢያፈጅም እድሜው ቢሄድም ከእርሱ ፈቀቅ አይልም። ወገኖቼ አናንያ አዛርያ ሚሳኤል የአብርሃም የይስሐቅ የያዕቆብን ሃይማኖት፣ ባህል፣ ታሪክ ጠብቀው በመኖራቸው እግዚአብሔር ከመከራ ሰውሯቸዋል። ሁላችንን እግዚአብሔር ከመከራ ይሰውረን። በእንዲህ አይነት ጽናት ውስጥ ካለፍን፣ በእንዲህ አይነት መንፈሳዊ ትውፊታችንን በመጠበቅ ውስጥ ካለፍን የሃይማኖት ሰዎች ነንና ከእግዚአብሔር ዘንድ ክብር ይጠብቀናል። ለዚህ ነው መጽሐፍ ቅዱስ በጊዜውም አለ ጊዜውም ጽና የሚል 2 ጢሞቴዎስ 4:2 በጊዜውም አለ ጊዜውም ጽና። መባረክ ከፈለግ፣ በእሳት ውስጥ ማለፍ ከፈለግ፣ እግዚአብሔር ከጭንቅና ከሰቆቃ ህይወት መልአኩን ልኮ እንዲያወጣ ከፈለግ በጊዜውም አለ ጊዜውም ጽና። ባህልህን፣ ሃይማኖትህን፣ ታሪክህን፣ ክብርህን፣ ማንነትህን ጠብቅ። በባዕድ ሀገር ነው ያለሁት ብለህ የባዕድን ባህል፣ መጥፎ ልማድ አትለማመድ። አናንያ አዛርያ ሚሳኤል ይሄ ነበር የመጀመሪያው ከእሳት ሊያድናቸው ይቻላል። የሚገርማችሁ ንጉሱ ናቡከደነጾር ህልም አይቶ ጠፋው ይላል። ህልሙ ጠፋበት። እስራኤላውያንን በማረከ በሁለተኛው ዓመት ሌሊት ተኝቶ ህልም አይቶ ግራ ገባው። ምን እንዳየ እንኳን ጠንቋዮችን ጠራ። ህልሜን ፍቱልኝ፣ ህልሙንም ከመጀመሪያው ጀምራችሁ ተርኩልኝ አለ። ማንም ሊነግረው አልቻለም። አስማተኞች፣ ጠቢባን የተባሉ ሁሉ ህልሙን ከነገርከን ፍቺውን እናሳውቃለን፣ ህልምህን ግን እንዴት እንወጣለን? ንጉሱ ግን ህልሜን ራሱ ፈልጉት፣ ህልሜን ራሱ አሳውቁኝ፣ እንኳን ፍቺውን አላቸው። አናውቅም አሉት። ብዙ ሰዎችን አስገደለ። ህልሜን ስፈልጋችሁ ካላገኛችሁ። አንዳንድ ክፉ መሪ አለ ህልም የሌለው፣ ህልም የጠፋበት። ዛሬ ሀገራችን ሰላም ያጣቸው ህልማቸው በጠፋባቸው መሪዎች ነው። ወገን የሚታረደው፣ ቤተ ክርስቲያን የምትቃጠለው፣ ካህናት እንደ በግ እየታረዱ ያሉት ህልማቸው በጠፋባቸው መሪዎች፣ በቅዠት በሚተረማመሱ፣ እውር ድንብራቸውን ባለዩ፣ ህልም በሌላቸው፣ የአባቶቻቸውን ታሪክ የኢትዮጵያን ታሪክ ባልተረዱ ክፉ ሰዎች ናቡከደነጾራውያን ነው ኢትዮጵያ እየታመሰች ያለችው። እግዚአብሔር ባለ ህልም መሪ ለሀገራችን ይስጣል። ህልሙን የሚያውቅ ራዕይ ያለው ቪዥነሪ የሆነ ለሀገር፣ ለህዝብ፣ ለቤተ ክርስቲያን የሚቆረቆር እንዲህ አይነት መሪ ሲመጣ ወገኖቼ ምድር ታጥፋለች። ናቡከደነጾር ህልሙ ጠፋበት። ሁሉን ሲያስገድል ዳንኤል ለገዳዩ እንዲህ አለው፣ እኔና ወንድሞቼን አናንያ አዛርያ ሚሳኤልን ተወን፣ 3 ቀን ስጠን። በዚህ 3 ቀን ውስጥ ጸልየን ለንጉሱ ህልሙን ከነፍቹ እናሳውቃለናል። ይሄን ካላሳወቃችሁ ግን ከፍ ብዬ አንገታችሁን፣ ዝቅ ብዬ ባታችሁን በሰይፍ እቀጣችኋለሁ። ችግር የለም አለ። ዳንኤል ወደ እግዚአብሔር ገባ፣ ፊቱን ወደ ኢየሩሳሌም መለሰ። ቀድሞ ያደርገው እንደነበረ እየሰገደ እየጸለየ የአብርሃም የይስሐቅ የያዕቆብ አምላክ የንጉሱን ህልም ከነፍቹ አሳውቀኝ ብሎ ደጅ ጠና። ለ3 ወጣቶችም ሱባኤ ያዙ አላቸው። ሱባኤ ያዙ። በዚህ ሰዓት እግዚአብሔር የንጉሱን ህልም ገለጠለት። ሁሉን አሳየው ከመጀመሪያው ጀምሮ። ዳንኤል በ3ኛው ቀን ወደ ናቡከደነጾር ሄደ። ንጉሥ ሆይ ህልምህን አግኝቼዋለሁ። ህልምህም ከኔ በኋላ
ባቢሎንን የሚገዟት ነገስታት ምን አይነት ሰዎች ይሆኑ ብለህ ስታስብ ነበር። በዛው ሌሊት ተኛ። ህልምንም እግዚአብሔር አሳየ። ህልምህም ራሱ የወርቅ ደረቱና ክንዱ የብር ሆዱና ጀርባው የነሐስ ጭኖቹ የብረት እግሮቹ የሸክላና የብረት ቅልቅል የሆነ ምስል ቆሞ ተመለከቷል። ትክክል ነህ አለ። ከዛም የሰው እጅ ሳይነካው ከተራራ ላይ ድንጋይ ተፈንቅሎ መጥቶ ያንን ምስል አደቀቀው አለ። በትክክል አይቻለሁ አለ። ያ ድንጋይ ተመልሶ ወደ ተራራው ሄደ አለ። አዎ እሱ ነው ህልም ያለ። ፍቺው እንዲህ ነው አለ። ወርቁ አንተ ነህ፣ ነሐሱ ብሩና ያ ብረቱ የሸክላው ቅልቅል ካንተ በኋላ የሚነግሱ ነገስታት ምሳሌዎች ናቸው አለ። ክንዱ ያ ከአለት ላይ ከተራራ ላይ የተፈነቀለው ድንጋይ የእግዚአብሔር ኃይል ነው። ያን ጣዖት እንዳፈራረሰው እንዳደቀቀው የእግዚአብሔር ኃይል ያንተንም መንግስት ያደቃታል። ታልፋላችሁ፣ ትጠፋላችሁ። ይሄ ነው ፍቺው አለ። እንደዛ ነው አለ። አዎ በሉ አለ። እንግዲያው የወርቅ ምስል አቁሜ ታሪኬን ቀምሬ ማለፍ አለብኝ። ወርቅ ነህ ተብያለሁ። ይሄንን ወርቅ በጣዖት ምስል አቁሜ ሰው ሁሉ እየሰገደልኝ እስክሞት ድረስ ራሴን እያስመለኩ እኖራለሁ ብሎ የወርቅ ምስል አቆመ ይላል። ቁመቱ 60 ክንድ ወርዱ 6 ክንድ የሆነ ምስል ጣዖት አቁሞ ስገዱልኝ ማለት ጀመረ። ወገኖቼ የመሪዎች ክፋታቸው እግዚአብሔር ወርቅ የሆነ ጊዜ ሲሰጣቸው ጊዜያቸውን ወርቅ አድርጎ መጠቀም ሲገባቸው ራሳቸውን የወርቅ አምላክ አድርጎ ያስመልካሉ። ብዙ ሰዎችን አይተናል። እኛ ወርቅ ነን ያሉ፣ ከወርቅ ዘር ነን የተገኘን ያሉ በኢትዮጵያ ታሪክ ውስጥ እግዚአብሔር ወርቅ ጊዜ ሰጥቷቸው እኛ ወርቅ ነን እያሉ ወርቅ የሆነውን የሰው ደም አፍስሰው ዘመናቸውን የጨረሱ ብዙ ሰዎችን ያሳደዱ፣ ለመከራ የዳረጉ፣ በግፍ ምድሪቷን የናጡ ብዙ ኃያላንን አይተናል። ናቡከደነጾር እኔ ወርቅ ነኝ ያለ፣ እግዚአብሔር ወርቅ ጊዜውን የሰጠውን አልቆጠረም። ወርቅ እኔ ነኝ ለእኔ ስገዱልኝ ብሎ ምስል አቆመ። የሚገርማችሁ ወገኖቼ ሰው ሁሉ እየሄደ ሲሰግድ እነዚህ ወጣቶች አናንያ፣ አዛርያ፣ ሚሳኤል አንተ ላቆምከው ምስል አንሰግድም አሉ ይላል። ለምን አለ? ካንተ በላይ ንጉሥ አለ፣ ካንተ በላይ አምላክ አለ። ሰማይ ዙፋኑ ምድር መረገጫ የሆነችለት ጌታ አለ። ጉልበት ሁሉ ሊንበረከክለት የሚገባ ኃያል አምላክ አለ። የምንሰግደው ለሱ ነው እንጂ ለአንተ ምስል አንሰግድም አሉ። በዚህ ሰዓት ነበር ወገኖቼ እነዛ ምቀኛ ሰዎች ዘመድ አዝማዶቻችን ህልምና ፍቺውን ባለማወቃቸው ተገደሉ፣ ታረዱ። አሁን የእናንተ ተራ ነው፣ በእሳት ትቃጠላላችሁ ብለው 7 ክንድ የሚደርስ እሳት አቀጣጥለው ንጉሥ ሆይ እነዚህ ወጣቶች ወደ እሳት መግባት አለባቸው፣ ማን ሞቶ ማን ይቀራል? ለአንተ ላቆምከው ምስል ካልሰገዱ ወደ እሳቱ ይጣሉ ብለው ክስ አቀረቡባቸው። እንዲህ ነው ወገኖቼ በሃይማኖት በኦርቶዶክሳዊነት በመንፈሳዊ ህይወታችን እንጸናለን ስንል ብዙ ፈተና አለ። ግን በርቱ። መጽሐፍ ቅዱስ ይህንን ነው የሚለው። የእግዚአብሔር ቃል እስከ ሞት ድረስ የታመንክ ሁን የህይወትንም አክሊል እሰጥሃለሁ። ራዕይ 2:10 እስከ ሞት ድረስ ለሃይማኖት የታመንክ ሁን የህይወትንም አናንያ፣ አዛርያ፣ ሚሳኤል ንጉሥ ሆይ አንተ ላቆምከው ምስል አንሰግድም፣ ወደ እሳቱ ብትጥለን ብንሞትም አንተ ላቆምከው ምስል አንንበረከክም። ባያድነን እንኳን አምላካችን ባያድነን እንኳን መቼም ይሁን መቼ አንሰግድም ማለት። እንዲህ ነው ክርስትና ወገኖቼ። መንፈሳዊ ህይወት እንዲህ ነው። በሰላሙ ጊዜ ማስቀደስ ብቻ አይደለም። በሰላሙ ጊዜ ቤተ ክርስቲያን ተሳልሞ መሄድ ብቻ አይደለም። መንፈሳዊ ህይወታችን በመከራ ሰዓት መገለጥ አለበት።
ፈተና በሚመጣብን ሰዓት ህይወታችንን የሚፈትን የሰይጣን ፍላጻ በመጣበት ሰዓት በዛን ሰዓት ነው ጽናታችን መታየት ያለበት። በዚህ ሰዓት ወገኖቼ አንጠልጥላችሁ ወርውሯቸዋል፣ ወደ እሳቱ ጣሏቸው። እጅና እግራቸውን የፊትኝ ይሰሩናል። ተጣሉ። ምን እንደሆነ ሁላችሁ የምታውቁት ነው። ወረደ መልአከ እግዚአብሔር ወዘበጦ ለነበልባል ወረሰዮ ከመ ነፋስ ቁር። የእግዚአብሔር መልአክ ከሰማይ ወረደ። ያንን እሳት በብርሃን ዘንግ መጥተው እሳቱም እንደ ጠዋት ውርጭ ጸጥ አለ ይላል። ክብር ለአምላካችን ይሁን። ለእግዚአብሔር ክብርን ይግባ። የእግዚአብሔር መልአክ ወረደ። ይመጣል የእግዚአብሔር መልአክ ወገኖች። በመከራችን ሰዓት በሃይማኖታችን ከጸናን እስከ መጨረሻው አቅጣ ከታመንን ከአየን መልአከ እግዚአብሔር አውዶ ለእለ ይፈርህዎ ወያድኅኑ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ያለው ቅዱስ ዳዊት መዝሙር 33 ቁጥር 7። በእግዚአብሔር ለሚታመኑ ስሙን ለሚጠሩ በሃይማኖት ለሚጸኑ ቅዱስ ገብርኤል ይመጣል። ብርሃናዊ መልአክ ይመጣል። ዜናዊ ትፍስሕት ይመጣል። ምስራችን ሊያሰማ በጭንቃችን ሰዓት በእሳት በመከራ በበሽታ እሳት የሆነ ነገር ውስጥ ስንገባ በሃይማኖታችን ጸንተን ከተገኘን ወገኖቼ እግዚአብሔር መልአኩን ስለኛ ይልካል። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍኖት። እነሆ በመንገድ ሁሉ ይጠብቁ ዘንድ መልአኩን ስላንተ ያዛቸዋል ነው የሚለው። እግዚአብሔር መልአኩን ስለኛ ይዘዝልን። አናንያ አዛርያ ሚሳኤል እሳት ውስጥ በገቡ ጊዜ መልአኩ አብሯቸው ገባ። በዚህ ሰዓት ናቡከደነጾር አይኖቹ ተገለጡ። 3 ሰዎች ነበርን የጣልነው፣ አንድ ግን መልኩ የአማልክትን ልጅ የሚመስል 4ኛ ሆኖ ሲመላለስ እመለከታለሁ አለ። ልብ በሉ ወገኖች፣ መልአኩን ነው 4ኛ የአማልክትን ልጅ ይመስላል ያለው። ምስጢሩ ግን ሌላ ነው። ርዕሳችንን እንዳትረሱ። ተቤዥቼሃለሁና አትፍራ፣ እኔ ካንተ ጋር ነኝ ካለ በኋላ በእሳት ውስጥ ባለፍክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ያለው ትንቢት ነው። ተቤዥቼሃለሁ የአምላክን ልጅ ይመስላል። ከ3 ወጣቶች ጋር የታየው እስራታቸውን የፈታው እሳቱን ውሃ ያደረገላቸው ያ የአምላክ ልጅ ይመስላል አለ ናቡከደነጾር። ወገኖቼ የ3ቱ ወጣቶች ታሪክ ብቻ አይደለም። በአዲስ ኪዳን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለሚያደርግልን የማዳን ሥራ ታላቅ ምሳሌና ጥላ ሆኖ ያለፈ ታሪክ ነው። ቤተ ክርስቲያን ዝም ብላ አይደለም በየዓመቱ በድምቀት የምናከብረው የራሳችንን ባህል ነው። መዳናችንን የምናስብበት፣ ከሲኦል ፍርድ ያመለጥንበትን፣ ከገሃነመ እሳት የዳንበትን የእግዚአብሔር ወልድ የኢየሱስ ክርስቶስን ውለታውን የምናስብበት ዕለት ነው ወገኖቼ። እግዚአብሔር ወልድ በሥጋ ከመገለጡ በፊት አዳምና የልጅ ልጆቹን ከሲኦል ከማውጣቱ በፊት እግዚአብሔር በብዙ ምሳሌና ትንቢት መምጣቱን ይናገር ነበር። ዕብራውያን ምዕራፍ 1 ቁጥር 1 ላይ እንዲህ ተብሎ ተጻፈ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ኋላም ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። እሱም የክብሩ መንጸባረቅና የባህሪው መገለጫ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ክርስቶስ አዳምን ከእሳት ከማውጣቱ በፊት ምሳሌ ያሳይ ነበር። ሔዋንን እስራቷን ከመፍታቱ በፊት ምሳሌ ያሳይ ነበር። የአናንያ የአዛርያ የሚሳኤል ሕይወት የኛ ሕይወት ምሳሌ ነው። እሳቱ የገሃነመ እሳት ምሳሌ ነው። እስራታቸው የመርገመ ሥጋ የመርገመ ነፍስ ምሳሌ ነው።
መርገማችንን የሻረልን እግዚአብሔር ልጅ የተባለው ክርስቶስ ነው። እሳቱን ያጠፋልን ከዘላለም ፍርድ ያዳነን እርሱ የእግዚአብሔር ልጅ የተባለው ክርስቶስ ነው። ዕብራውያን 2:1 ላይ እንዲህ ተብሎ ተጽፏል፣ በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተከፈለ። እስቲ ይህንን ቃል ከኔ ጋር በሉ ወገኖች። በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተከፈለ። ማን ነው በስጋና በደም የተከፈለው? የእግዚአብሔር ልጅ ኢየሱስ ክርስቶስ። ከሦስቱ አካላት አንዱ አካል ወልድ ቃል ስጋ ሆኖ መጣ። በእሳት ውስጥ የነበርነውን ሊያወጣ፣ በመርገምና በፍዳ ውስጥ ተይዘን የነበርነውን ነፃ ሊያወጣ እርሱ ክርስቶስ ወደዚህ ዓለም መጣ በስጋ። ይኸው 3 ደቂቅ ብቻቸውን ሲወድቁ ከዛ ከሚያስፈራ ነበልባል ውስጥ ሲጣሉ እግዚአብሔር ዝም አላለም። ለቃሉ ታማኝ ነው። ለቃሉ ታማኝ ነው። በእሳት ውስጥ ባለፍክ ጊዜ አትቃጠልም ነው ያለው። ወገኖቼ በእሳት እንዳንቃጠል ከዘላለም ፍርድ ያዳነን አምላካችን ክርስቶስ ክብርና ምስጋና ይግባው። ተቤዥቶናል በደሙ፣ ነፃ አውጥቶናል በሞቱ። የእኛን እርግማን እሱ ተሸክሞ እኛ ልንቀበል የሚገባውን ፍርድ እሱ መስቀል ላይ ወስዶ ከዘላለም የእሳት ፍርድ እግዚአብሔር በልጁ ሞት ታረቀን። ለዚህ ነው ሮሜ 3:23 ላይ ሁሉ በድለዋል እግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ የተባለ። የዛሬው በዓል ወገኖቼ፣ አዎ ሐናንያ አዛርያ ሚሳኤል ከእሳት የወጡበት ነው። ይሄ የብሉይ ታሪክ ነው። ይሄ በአንድ ወቅት ላይ የተደረገ ክስተት ነው። ይሄ ታሪክ ግን ለዘመነ አዲስ ትልቅ ምስጢር ያለው እግዚአብሔር ለመዳናችን አስቀድሞ የሰራው ታላቅ መለኮታዊ አሰራር። ዛሬስ ወገኖች ከእሳት እንዴት ነው ምንድነው? ከዘላለም ፍርድ በልጁ በኢየሱስ ክርስቶስ ደም ድነናል። ትክክል። ዛሬስ ከዚህ እሳት ለመዳን ምን ያህል ዝግጆች ነን? ስጋ ወደሙ የተቀበልናል ነን? በእርግጥስ እግዚአብሔር በልጁ በኩል ላደረገልን የማዳን ስራ ተሳታፊዎች የሆን ሰዎች አለን? አሁን የብዙዎቻችን ችግር ወገኖቼ ለቅዳሴ ጸበል እየተጋፋን ነው ቤታችን የምንመለሰው፣ ለስጋው ደግሞ የምንጋፋ ጥቂቶች። ያለ ክርስቶስ ስጋና ደም ወገኖቼ ከእሳቱ ዛሬ መዳን አንችልም። ዘበላ ስጋዬ ወሰቴ ደሜ በሕይወት ዘላለም፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ያለው ዮሐንስ 6:5። እንደ ሦስቱ ወጣቶች ከእሳት ለመዳን ከፈለግን፣ ከዘላለም ፍርድ ነፍሳችን እንድታመልጥ ከፈለግን ወገኖች ታኅሳስና እምነ ገብርኤልን አስበን መበተን ብቻ አይደለም። የበጉን ስጋ እንብላ፣ የበጉን ደም እንጠጣ። ለመታሰቢያ አይደለም፣ ለመዳኛ የተሰጠን የህይወት መብል ነው ወገኖቼ። ዛሬ ብዙ ሰዎች የበይ ተመልካች ሆነዋል። ሕፃናትና ሽማግሌዎች ተጋፍተው ሲቆርጡ ተመልክተው ወደ ቤት ይሄዳሉ። መቼ ነው ንስሐ የምንገባው ወገኖቼ? ሞት ሌባ ነው። መቼ እንደሚመጣ ነው። ሞት ቀጠሮ የለውም። ንስሐ ሳንገባ ቤተ ክርስቲያን በመመላለስ ብቻ ከሄድን ወገኖቼ ከዘላለም ፍርድ መዳን አንችልም። መዳን የምንችለው በልጁ በኢየሱስ ክርስቶስ በተደረገልን ቤዛነት፣ በዛውም በመስቀል ላይ በፈሰሰልን በጌታችን በኢየሱስ ክርስቶስ ደም ነው። ይሄንን እያሰብን ነው ወገኖቼ በዓሉን ማክበር ያለብን። ሐናንያ አዛርያ ሚሳኤል እንደዳኑ እኔ እስከ ዘላለም እሳት ምድነው እንዴት ነው? የእግዚአብሔር መልአክ ሊረዳኝ የሚችለው በስጋዬ ሕይወትስ ምን አይነት ጽናትና መንፈሳዊ ብርታት ቢኖረኝ ነው? ይሄንን ልናስብ ይገባል። እግዚአብሔር አምላክ እንደ 3 ደቂቅ በሃይማኖት የጸናን በምግባር የታነጽን ሆነ ከፍርድና ከእሳት እንድንድን አምላካችን ሁላችንን ይርዳን። ወስብሐት ለእግዚአብሔር። ወገኖቼ ከዚህ በኋላ